ሰላም ጤና ይስጥልኝ እንደምን አላችሁ? ይህ በአፋብን ቴዎድሮስ 206ኛ ኮር እየተዘጋጀ የሚቀርብላችሁ ከእንግዶች ጋር የምናደርገው ቆይታ ነው የሚሆነው። በዛሬው ዕለትም እንግዲህ ከፊት ለፊት የምታዩት ወንድም ከዚህ በፊት ከጠላት ጋር ግንኙነት የነበረውና ረጅም ጊዜያት ከጠላት ጋር የተሰለፈ ወንድማችን ነበረ። አሁን ባለው ተጨባጭ ሁኔታ የ206ኛ ኮር 34ኛ ክፍለ ጦርን ተቀላቅሏል። እንግዳችን ማን ነው የሚነግረን የሚያጫውተን ብዙ ነገሮች አሉ። ከዚህ ጋር በተያያዘ አጭር ቆይታ ይኖራል፣ እንድትከታተሉ ነው የምጋብዘው። አመሰግናለሁ። እንደምን አለ ወንድም አለም? አሁን ባለው ተጨባጭ ሁኔታ የ206ኛ ኮር 34ኛ ክፍለ ጦርን ተቀላቅለሃል። ራስን አስተዋውቀ ከዚህ በፊት የነበርክባቸውን እና ስታገለግልበት የነበረውን ተቋም ጭምር እንድትነግረን ነው ምጋብዝህ። ወደ አንተ። እሺ መልካም አመሰግናለሁ። ምክትል ሳጅን ጤናው ያለው እባላለሁ። የአማራ ልዩ ኃይል ነኝ። ያው በልዩ ኃይል 2 አመት ከ8 ወር አገልግያለሁ ማለት ነው። ከዛም ወደ ፌደራል ተቀላቀየ። ከፌደራል መጥቼ 2016 ላይ በአዋባል ወረዳ በሉማሜ ከተማ አስተዳደር ምንሻ ጽሕፈት ቤት ስምሪት ባለሙያ ተመድቤ ስሰራ ቆይቻለሁ ማለት ነው። ከዛም በመቀጠል የቡድን መሳሪያዎች ብሬንና ስናይፐር የመተኮስና የማሰልጠን የክለሳ ስራዎችን ስሰራ ቆይቻለሁ ማለት ነው። ይሄን ስሰራ በቆየሁበት ሰዓት ያው ትግሉ ይሆናል መስሎኝ አላማ አለው መስሎኝ ያው እስካሁን ድረስ ሳገለግል ቆይቻለሁ ማለት ነው። እንግዲህ ያው 5 አመት ከ8 ወር ማለት ነው እንግዲህ በአጠቃላይ የታገልኩት ግን ያው 6 አመት ማለት ነው ብዙም አይቀረውም እንግዲህ እስካሁን ድረስ ቆይቻለሁ ማለት ነው። በጣም ጥሩ። እንግዲህ የመጣው ከአዋባል ወረዳ ሉማሜ ከተማ ነውና እንደው በቅርቡ አንድ የናንተ ላይ ሲያገለግል የነበረ የቀበሌዎች የሁለት ቀበሌዎች አፈጉባኤ ምክትል አፈጉባኤ ላይ ሹመት ያለው በምርጫ ተሳትፎ ውስጥ ሲያገለግል የነበረው ሰው የምታስታውሰው ነው። ከዚህ አንፃር በእኛ ሰዎች ክትትል ከሌሊቱ 5 ሰዓት ተኩል ከሉማሜ ከተማ ከመኖሪያ ቤቱ የተማረከበት ሂደት ነበረ። ያንን ጠላት ሲያስተጋባውና ማስተባበያ ሲሰጥበት የነበረበት ሂደት ነው ያለው። እንደው ጥቅልል ሲል ከምርጫ ሂደት ጋር በተያያዘ ሉማሜ ከተማና አጠቃላይ ከቀጠናው ላይ ምንድነው እየተከናወነ ያለ? ያስተዋልካቸው ያያሃቸው ተጨባጭ ሁኔታዎች ምንድናቸው? እሺ መልካም። እንግዲህ ተጨባጭ ሁኔታዎች ማለት ሉማሜ ከተማ ላይ ከሀገር መከላከያ ሰራዊት ጀምሮ ሙሉ የጸጥታ ኃይል 7 እና 8 እስከ 10 ድረስ ባለው ምርጫ ካርዶችን እያወጣ ይገኛል ማለት ነው። ይሄ ማለት ይው እኔም ስላወጣው ማለት ነው የእውነታ ነገር ነው። ካለ መታወቂያ እኔም ስላወጣው በእርግጥ ወታደር መምረጥ አይችልም ነበር እንደውም ግን ዘንድሮ ግን እየተደረገ ያለው ከ7 እስከ 10 አንድ ወታደር እያወጣን ያለው ማለት ነው። ከዛን ሲቀጥል የሀገር መከላከያ ሰራዊትና አድማ ሙሉ የጸጥታ መዋቅሩ የዋዠቀ በመዋሉ አኳያ ተማሪዎችን ከ5ኛ ክላስ እና ከ6ኛ ክላስ ጀምሮ በየትምህርት ቤቱ እየገቡ እስከ ሃይስኩል ድረስ እየተገደደ ካርድ እየተሰጠን ያለ 4 5 6 ሴትዮዋ ሳትኖር ልጅቷ ሳትኖር ስም ከናያቷ ተመዝግቦ ካርዱ የሚወጣበትና የሚሰጥበት አግባብ ነው ያለ። ይሄ በአዋባል ወረዳ በሉማሜ ከተማ የምናደርገው ነው እንበልና ለምሳሌ በጣባይ ጉድና ቀበሌ ማለት ነው በሉማሜ ከተማ በየካይት ቀበሌ የሚደረገውና የሚፈጸመው ነው። እኔም አስፈጻሚም ስለነበርኩ አብሬ የጸጥታ መዋቅር ሆኜ ግዴታ እያስገደልኩ ሰጥ ስለነበር አብሬ ማለት ነው። እና አሁንም ምንድነው የሀገር መከላከያ ሰራዊት እንዳጠቃላይ አቋሙ የወረደና የዋዠቀ መሆኑ አመለካክቶ ማንንም ሰው የሚያውቀውና የታወቀ የሆነበት ከዚህ መነሻ ነው። እንግዲህ ስርዓቱ ያስጠላኝ ከዘን ጀምሮ ነው። በጣም ጥሩ። የምርጫው ላይ በተያያዘ እንግዲህ በባለፈው ልክ ካድሮች ስምሪት ወስዶ ቤት ለቤት ምርጫ እንዲያስፈጽሙ ይደረጋል። ከዛ ጋር በተያያዘ ደግሞ አንተ ያጠናከርከ ያለ ራሱ የታጠቀው ኃይል ዲሽቃ ይዞ ብሬን ይዞ ስናይፐር ይዞ ቤት ለቤት እየሄደ የምርጫ ካርድ እንደሚሰጥ ነው። በካድሮችና በእናንተ መካከል የምትወስዱት ግልጽ ስምሪት ምንድነው? ግልጽ ስምሪት ማስገደድ ነው። አስገድዶ ማስወጣት ካርድ ማለት ነው። ግዳጅ ነው። አሁን የትም ቦታ ሄደት እዛ ወዳ ሰው ካለ ያን ሰው ሮጦ አምጥቶ ካርድ እንዲወስድ ማስገደድ ነው በቃ።
በሰላማዊ መንገድ ማንም ሰው ካርድ ይወሰድ የለም። በሰላማዊ መንገድ ትላልቅ አባቶቻችን እንኳን በጦርነት ሰዓት የሽግግር መንግስት እንጂ ካርድ አይሉ፣ ግን ተገዶ ነው እየወሰደ ያለ። እየተቀጠቀጠ ነው ቤት ለቤት ገጠር ሳይቀር እየተወጣ እንደዛ ነው የተደረገ ያሉት። ይዣቸዋለሁ ተቆጣጣሪያቸዋለሁ በሚሉት አካባቢዎች ላይ ግዳጅ ነው እየተፈጸመና ካርድ እየተሰጠ ያለው ማለት ነው። በጣም ጥሩ። እዛ አሁን በምትለው አግባብ የምርጫ ፓርቲዎች ቅስቀሳ አለ። አሁን ለምሳሌ ምርጫ ለማከናወን የሚደረግ የፓርቲው ተሳትፎ መጀመሪያ መኖር አለበት። በተጨባጭ የምርጫ ቅስቀሳ ካርድ እንዲዋጡና እንዲመዘግቡ መደረግ ያለበት በዋናነት በፓርቲዎች ነው ተብሎ ይታሰባል። የናንተ የምርጫ ሂደት ላይ በቀጥታ መሳተፍ የእውነት እዛ ቀጠና ላይ የምርጫ ፓርቲዎች አሉ፣ የሚሳተፉ ፓርቲዎች አሉ? ቢኖሩስ ምን አይነት እንቅስቃሴ ነው እያደረጉ ያለው? እዛ ላይ አሁን እንቅስቃሴዎች ላይ ቅስቀሳ የለም። ሄዶ ቤት ለቤት እና ካርድ አውጣ ነው የምርጫ ተሳትፎ ፈጽሞ እንደዛ ነገር ሳይሆን ቤት ቀጥታ ይሄዳል እናውጣ ነው። ሜዳ ላይ ካገኘው እና ካርድ አውጣ ነው እንጂ በተደራጀ መንገድ አይደለም እየተሰራ ያለው። እና ካርድ አውጣ ነው። ካላወጣም የሆነ ወደ ኋላ ካለም ዱላ ስለሆነ ግድ ነው ያወጣል። ያን ካርድ አውጥቶ ድጋሚ ደግሞ የሚያወጣበት መንገድም አለ። በተለይ ልጆች ተማሪዎች ተደጋጋሚ ከ6 እስከ 7 ባለው ካርድ በስማቸው እነሱ ሳይኖሩ ያለ መታወቂያ በስማቸው እያወጡ ያለ ይሄ ተጨባጭ ነገር ነው። እኔም ማስገደጀ ሳደርግ ስለነበር አብሬ ስለነበርኩበት ድርጊቱ ስለማውቁ ስለነበርኩበት ነው። እንግዲህ ከዚህ ጋር በተያያዘ አሁንም እዛው ምርጫው ላይ ነው የምንቆየውና በተለይ ነጋዴዎች፣ መንግስት ሰራተኞች፣ የባንክ ሰራተኞች፣ የሃይማኖት አባቶች እንዲሁም ገበያ የሚገቡ አርሶ አደሮች ሰዓታቸው እየተጠበቀ ካርድ ካልወጣችሁ ባንክ ላይ አገልግሎት መጠቀም አትችሉም። ነጋዴዎች ቤት ለቤት ካርድ ካልወጣችሁ መነገድ አትችሉም። ሱቃቸው የሚታሸጉ ከዛ ባለፈ ከ300 እስከ 400 የሚሆን ሰው ሁላ እንደታሰረ መረጃው አለን። ከዚህ ጋር በተያያዘ የተፈጠረው ነገር እውነት ነው ወይ? ከዚህ ጋር በተያያዘ ከነጋዴዎች ጋር አዎ ትክክል ነው። ባንክ ሄደው አካውንታቸውን ማንቀሳቀስ አይችሉም፣ ሱቅ መክፈት አይችሉም፣ መነገድ መስራት አይችሉም። ይሄ ትክክል ነው፣ እውነታ ነገር ነው። ይሄ 300 ምናምን የተባለው እንደውም ከዛም በላይ ታስሮ ከጣቢያ እስከ ውጭ ድረስ የታሰረበት መንገድ ነበር። እዛውም ስለነበር ስላየ ነው ማለት ነው። እና ይሄ ምንድነው 3 ወር 4 ወር ይታሻል፣ አለምንም ችግር ይታሰራል። ብዛት የሚታሰሩ ሴቶች ናቸው፣ የልጅ እናቶች ናቸው። ተዛ በላይ ምንድነው የሚያደርገው የሎጂስቲክ ያለ በሎጂስቲክ አማካኝነት ውስጣዊ ደንብ ሞዴል 85 ምናምን የሚሉት የከተማ አስተዳደር ፋይናንስ አካውንት አለ። በዛ ነው ብር የሚገባው። ያን ይከፍላል ይወጣል። ከምርጫ ጋር በተያያዘ የሚታሰሩ ሰዎችም ክፍያ ይከፍላሉ ነው ያለው። ይከፍላሉ። ከምርጫ ጋር ተያይዞ የሚታሰሩ ሰዎች እየከፈሉ ነው የሚወጡት። ይሄ ትክክል ነው፣ ግልጽ ነገር ነው። ስለነበርኩበት ስላየሁትም ነው። በጣም ጥሩ። እንግዲህ ያው በተጨባጭ ህዝብ የሚያውቃቸውን አንተም የነበርክባቸው ነገሮች ነው በምስክርነት እየሰጠኸኝ ያለው። ከዚህ በላይ ማረጋገጫ ሊኖረን አይችልም።